ፊጋ አለ ፊጋ አባ ፊጋ ነሽ ቦቸራ እባላለሁ ተራ አስከባሪ ነበርኩ አባቴ ከውጪ ከመምጣቱ በፊት ማለቴ ነው ያኔ ተራ ላይ ሌቦች ብዙ ጊዜ ያንዣብቡ ነበር እኔ ግን ምንም አይደሉኝ አረ ቦቸራ እንቅፋታቱንብኝ ስራዬን ልስራበት እኔ ስፓት ላይ በፍጹም ልትሰርቅ አትችልም ሐሴት ያረቄ መጠጫ ብር ካለሽ እንድትሰጪ ነበር ከሌለሽ ግን ችግር የለው አራስማት ሐዘን ይበቃል እንዲ ከምትሆንብን እኮ እየሰረክ ብታስቸግረን ነበር የሚሻለን ደሞ ሰፈሩ ራሱ ቀዝቅዟል እኔ እኮ ከምንም በላይ የሚቆጨኝ ነገር ለጩጬው ማሳደጊያ ብዬ የሰበሰብኩ ገንዘብ ነው እስቲ እንዴት ነበር የተፈጠረው አጫውተኝ ለጩጩ የሚሆን መላ ከዚህም ከዛም ብዬ ከሰበሰብኩ በኋላ የቺኳ መውለጃ ተቃረበ ጓደኞቼም እንዳጋጣሚ አልነበሩ እየሮጥኩኝ ወደ ሆስፒታል ሄድኩ ስደርስ ግን ዶክተሩ ቺኳም ልጄም እንደሞቱ ነገረኝ አንከርበል በቃ እንካ ግን የዛሬን ብቻ ነው የምተባበር አመሰግናለሁ አቤት ለምን ቦቸራ ነው የምታወራው ማንንም መሆን ይችላል እኔ ፓብሎ ነኝ ከሰፈር ስትወጣ ማንንም ሰው አላየህም አታስብ ማንንም አልተከተለኝም ይኸውልህ ዳኒከስ ወንድሜ ጥሩ ገንዘብ ይከፍለናል ስለዚህ ስራውን በአግባቡ መስራት አለበት ዋናው ፍራንኩ ነው ምንም ውስከት እንወጣለን ቦቼ አረ ዳኒከስ ቢያንስ አሁን እንኳን አታቆላምጥ አንተ የምትቆላም ልጅ እኮ አይደለም ፍራንኩን ብዬ ነው ፓብሎ ማለት አንተ ነህ አዎ በቃው ልትወስዱ ነው የመጣችሁት ለማን እንደምናደርስ ማወቅ እንፈልጋለን ተረጋጋ የሚፈጥን ሰው አይመቸኝ ቦቸራ እኔ ዳኒከስ ነው ሰውዬ እንደዚህ የሚለው ማይነስ ላድርገው እንዴ ዳኒከስ ተረጋጋ ወንድሜ ያለን ማስተውስ አለበት እጃ ያቁቡን ብር ሰበሰብክ ትንሽ ይሽቀላ ነበረብኝ አልሰበሰብኩም ቶሎ ሰብሰብ አድርግ እንጂ ያው የመጨረሻ ጣን እንደሆነ ለኔ ነው የሚደርሰው ምን አይነት እድለቢስ እንደሆንኩ አላውቅም ይሄው ሄድኩኝ በቃ የፈጠነ መጣሉሽ ስሚ ደግሞ በርቺልኝሽ እዚህ ተራ ላይ ከመጣው ጀምሮ በጣም ደስተኛ ነኝ እድሜ ለቦቸራ ጃላሶቹንና ተራውን ፓስ ብሎልኝ ተቀየሰ ያምር ግን ቦቸራ አሁንም ይናፍቀኛል
ቋንቋው ጭራሽ አልወጣልኝም። በፍቅርሽ ተይዤ ሆኜ በሽተኛ ድረስልኝ ብዬ ልኬ መላክተኛ ነይ ስልሽ ነይ እንጂ ባልጋይ ላይ ሐሴትዬ እኔና አንቺ አንድ ላይ እንሆናለን ብዬ አንድ ቀን አስቤ አላቅም ነበር። የፈጣሪ ፍቃድ ሆነና አንድ ላይ ሆነን እኔ ያንተ አንተ የኔ ስለዚህ መለየት የሚባል ነገር የለም። በፍጹም መለየት የሚባል ነገር የለም የኔ ሴት። አመመኝ ፍቅርሽ አደከመኝ ጥፋቱ አይኔ አንቺን ማየቱ ይሄ ነገር አደገኛ ይመስላል። ቶሎ መድረስ አለበት ይመስለኛል። አስቸጋሪ ጉዳይ የፓብሎ ነበር። ይሄን ያደርሰዋለሁ። አንቺ ተቀይሽ። እርግጠኛ ነህ ቦቼ? ማለቴ ቦቸራ? አዎ ሳቢውን አስገባልሻለሁ። ፒስ። ነይ አንድ አረቄ ጨምርልኝ። ያለብህን መጀመሪያ ክፈል። ምን ማለት ነው? አስማት እኮ ነኝ አላወቅሽኝም? ተናግሬያለሁ እንግዲህ ወይኔ አስማት ስንቱ ሰፈር ላይ ሲያየኝ እንዳልበረገገ አሁን የሰው መጮሽ አሉን። ቦቸራ ትልቅ ችግር ውስጥ ገብቷል። ታግስታላችሁ ወይስ? አያገባኝም። ቦቸራ ጥቅመኛ ሰው ነው። ቆይ በማላችሁ ምንድነው የተፈጠረው? ቦቸራስ ለምንድን ነው ወንጀል ሊሰራ የቻለው? ወንጀል ይመስለኛል ወንድምየው የሆነ ጥፋት አግኝቶበት መገልገያ እያደረገው ነው። እናንተ የተረገማችሁ ቦቸራን ማይሆን ስራ ውስጥ አስገባችሁት አይደለ? ሄሄሄ በማያገባሽ ጣልቃ አትግቢ። ደግሞ ምንድነው እንደዚህ መዝረክረክ? ራስሽን መጠበቅ አቆምሽ እንዴ? አንተ ውሻ ማን እንደሆንክ አውቀሃል? ተሰሚኛለሽ? ማንንም ልትሆኚ ትችያለሽ። እኔ ግን ኪንጎ ነኝ፣ ያጎቴ ልጅ። ቆይ ሰራላለሁ። ጠብቅ አንተ ልጅ። ሐሴት ቦቸራ ያለበትን ሁኔታ ግን ታውቂያለሽ? ኧረ አላቅም። ምን እሺ የተፈጠረ ነገር አለ እንዴ? አረ ቦቸራን ወንድሞቹ ፋውል እያሰሩት ነው። ዳኒከስ ነው ይሄንን ጭዌ ወያለ። ዳኒከስና ቦቸራ ይገናኛሉ?
ቦቸራ ስራህን በአግባቡ እንደተወጣ የወሬ ጭምጭምታዎች ሰምቻለሁ። ትሰማኛለህ ኪንጎ? ከዚህ በኋላ እንደዚህ አይነት ሪስክ ያለው ስራ ውስጥ እንድታስገባኝ አልፈልግም። ትእዛዝ ነው። ቦቸራ ስላደረስከው ዕቃ ያወቅክ አልመሰለኝም። ምንድን ነው? ቢንጎ ለዚህ እኮ ነው ድፍረትህን የምወድልህ። ምንድን ነው አልኩህ እኮ። ያደረስከው ቦርሳ ውስጥ ከ30 ኪሎ በላይ የሚመዝን አደንዛዥ እጽ አለ። አሁን በቁጥጥር ውስጥ ነህ። ጆከር ለመሬት ትሽ ወይኔ ቦቸራ የታል ቦቸራ መጣ? እሱ ቢኖር ኖሮ ለቁም ክፈል የተባልኩትን ብር አልበላም ነበር። ዝም በል እባክህ፣ ሂድ ወደዛ። ገና ነፍስህን ነው መበላሽ። ወይኔ ቦቸራ የሰፈራችን አድበር ምን አይነት አሜዚንግ ልጅ ነው የላከው? ግን ወንድም ነው። ምን ነው ተጠራጠርኩ? እኔ ባበሾች አባባል ብዙ አላምን። የእናቱ ጅንጉርጉር አሉ። አተ ምን ለማለት ነው? ምናችሁም አይመሳሰልም። ደፋር ነው እያልኩ ነው። ጭርባለ ስፍራ ሳይኖር ቆይ ግን ቦቸራ ስንት ልጆች እንዲኖሩን ትፈልጋለህ? ልጅ አንቺን የሚመስሉ 10 ልጆች ቢኖሩኝ ደስ ይለኛል። አትቀልድ፣ ከምሬን እኮ ነው። እየቀለድኩ መስሎሽ ነው? እኔም ከምሬን ነው። እሺ ቆይ የሆነ ሰው መጥቶ እኔን ቢተናኮለኝ ምን ታረጋለህ? ማ አንቺን? ጥርሱን ነው አማራግፍለት። ቆይ ግን የዚህን ያህል ትጠብቀኛለህ? አዎ አልገባልሽም። መኖር ዳለበት በመለየት መሃል ወደ ሁሉን ታግስ ለምን ይከብዳል? ለምን ይከብዳል? ለምን ይከብዳል? እኔ ድፍት ልበልልሽ። አንተ ደግሞ ወነህ? ያው እኔ ዶክተር ጥፍጥር ይባላል። በሙያዬ የተካንኩ የልብ ሐኪም ነኝ። እሺ እባክህ ዶክተር ጥፍጥር፣ ሌላ የምትለው ነገር የለህም? ያው እንግዲህ ድንገተኛ አደጋ ከደረሰብሽ የአምቡላንስ አገልግሎት ስለምሰጥ ስልኬን ያዡና ደውይልኝ። እሺ 09 ወይኔ የእጅ ጽሑፍሽ ሲያምር። አመሰግናለሁ። መላኩ አስማት የልጅ አባት ይላል። ና ሲጋራ ግዛልኝ። ምን እንደ ድሮ ልልከኝ ባልሆነ ሰካራ። ምንድነው ያልከው መላኩ? ቦቸራ አሬ ድለታለሁ። ናምጣው
አስማት አስማት ጭራሽ እንደዚህ ሆነ ያገኛለሁ ብዬ አስቤ አላቅም ነበር። ቦቸራ አንተ ራስ ከሰፈር ሁሉንም ነገር ተተትቀየሳለህ ብሎ ማን አስቦ ነበር? ትዝ ይልሃል ያኔ ሐሴትን ቦርሷን ሰመነተፋት ስፓታችን ድረስ መተስ ተቀበለ። ወይኔ አስማት 200 ብቻ እኮ ነው የሰጠኝ። ኧረ እባክህ እሱንስ ማናየበት። ግን ሐሴት አሁን እንዴት ናት? ሐሴት በጣም ተጎሳቁላለች። ተራው ላይ ሁሉም እየመጣ ነው የሚጨቁናት። እንቅፋትን እንኳን አየሁት የሌለበትን ባህሪ እሷ ላይ ሲያሳይ። ብቻ ስላንተ ነው የምታስበው። ሐሴት በሰፈሩ በእግር በፈረስ ታስፈልጊ ነበር አሉ። ከቦቸራ ጋር ተገናኝታችሁ እንደነበር ሰማሁ። እና ምን ይጠበስ? ይኸውልህ ዳኒከስ ቦቸራ ንጹህ ሰው ነው። አንተ ደግሞ የምትሰራውን ሁላችንም እናውቃለን። እባክህ ችግር ውስጥ እንዳታስገባው። ለድመት አበሩላታሉ። ቦቸራ በአሁን ሰዓት ከኔ በላይ አስፈሪ ሰው ሆኗል። ማለት አልገባኝም። ልታብራራልኝ ትችላለህ? አይመለከተኝም። ስሚኝማ የኔ ቆንጆ፣ ስሙ ኪንጎ ይባላል። ደካማ ጎኑ ደግሞ ሴት ነች። ኧረ ምንም ችግር የለውም የኔ ቆንጆ። ገና እኔ እንዳየኝ ነው ውድቅ የሚል። እርግጠኛ ነሽ? ያን ያህል ደደብ አይመስለኝም። እሺ ሌላ የምትነግሪኝ ነገር አለ? ቦቸራ ላይ ፋይል ሳይዙበት አይቀርም። እሱን ፋይል ሰርቀሽ አምጪልኝ። በእኔ ላይ ጣዩ። I'm single. አሃ አስማት እኔ አላምንም። ስቲመን ተነሳው እንዴ? የማይነጋ ሌሊት የማያልፍ ቀን የለም። አልገባኝም። የተፈጠረ አዲስ ነገር አለ እንዴ? እድሜ ለቦቸራ። አው ጥፍጥሬ መጥቻለሁ። አውቃለሁ እንዳጠፋው፣ ግን ምንም አማራጭ አልነበረኝ። ምን ታካብዳለህ? ብዙ ችግሮችን አብረን አላለፍንም? ጥፍጥሬ አረጋጊው። ቦቸራ እኮ ነው። የራሱ ጉዳይ። የሰው ህይወት እጅ ላይ ጠፍቶ ምን
ይመስለኛል ሰላይ ነገር ነሽ። አዎ ከቦኮ ሐራም የተላኩት ግን ምንም የሚሰለል ነገር የለህም። እና ምንድነው ያለኝ? ወንድነት ልበልህ? ራሴን እየተከላከልኩ ነበር። ይገርማችኋል ስለቱ በጣም ትንሽዬ ነው። የሚገል እንኳን አይደለም እና እየታገልን እንዳለ ልጁን በገዛ እጁ እንዲወጋው ነው ያደረኩት። እና እንደሞተ በምን አረጋግጥ? እንደሞተ እንኳን እርግጠኛ አይደለሁ፣ ግን ወንድሜ ነው እንደሞተ የነገረኝ። እንደዚህ ከሆነ እኮ ወንድሜ እየዋሸ ሊሆን ይችላል። ስለዚህ አሁን ምን ማድረግ ነው ያለብን? ልጁ እንዳልሞተ እስክናረጋግጥ ድረስ ወንድሜ ሆነ የሚለኝን መሆን ያለብን። እንደሱ ከሆነማ አደገኛ ወንጀል ውስጥ ይከቷል። አማራጭ እዚህ በኋላ አብረን ለመሆን ዝግጁ ነን። ይቅርታ ሽንት ቤት ደርሼ ልምጣ? ይቻላል። እሙዬ አይዬ ዶክተር ጥፍጥሬ ማግኘት ይችላልው? ስልኩን ሰጥቶኝ ስደውልለት አያነሳም። አንቺ ደግሞ የትኛው ነሽ? የዶክተር ጥፍጥሬ ታካሚዎች እንደሆነ ያልኩ እንዴ? ከኔ ሌላ ድንገተኛ አምቡላንስ አገልግሎት የሚሰጠው ሰው አለ እንዴ? ወየኔ ቆንጆ ያሱ ተመላላሽ ታካሚዎች እንኳን ብዙ ናቸው። ግን ደግሞ ጠብቂው ከደቂቃዎች በኋላ ሊመጣ ይችላልሽ። ሐሴት ቦቸራ ያንቺ ሐኪም መጣ መሰለኝ። እኔም ዶክተርን ፍለጋ ልሂድ። ምን ልሰራ መጣ? በገንዘብ ለወጥ ከመይደል ምን ቀርቶ መጣ? ሐሴት ናፍቀሽኝ፣ ቤተሰብ እርቦኝ ነበር፣ ዘመድ ናፍቆኝ ነበር። እንደዛም ሆኖ ግን የመጣሁበት ስላልሰለቻቸው አገለሉ። እሺ ገባልኝ። እስከ እንደዚህ ጠላይ ልትይ ነበር? ሰማኛል። እተኛ አጠገቤ እንዳትደርስሽ።
አገኘሽው እንዴ? ያልሽኝን እኮ አደረኩት የኔ ፍቅር። ነግሬሽ ነበር እኮ ሲያይ እንደሚፈልገኝ አይሳይስ እንደሚቀናብኝ። አሁንማ ኤፍቢአይ ሁሉ ሳይፈልገኝ አይቀርም። ትንሽ የጎረርሽ አልመሰለሽም? ኳስ በመሬት የኔ ቆንጆ። እሺ አሁን ምንድን ነው የምናደርገው? እዚህ ፍላሽ ውስጥ ምን እንዳለ ማረጋገጥ አለብን። ተነሽ 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 ተነሽ። አልገባኝም። ተራውን ልትረከበኝ ብቻ ባልሆነ? አዎ፣ ምክንያቱም የስፓት የኔ እንጂ ያንቺ አይደለም። ለዛ ነው አነቃው ጥለው የሄድከው። ስለዚህ አሁን ችግር ሳይፈጠር ብትይ ነው የሚሻለው። ንካው። ትሰምኛለሽ? አንቺ ስላልሽኝ ሳይሆን እዚህ ስፓት ላይ ከቺጋ ስንጋተት መተት ስለሌለብኝ ነው። እሺ አጥና ደፋሩ የላከው ወንድም ቦቸራ። አቤት፣ ማን ልበል? እኮ ስፖርት ቦርሳ ነጋዴ ፓብሎ ነኝ። ፓብሎ? ቆይ ለምን ደወልክ? ድጋሚ ወንጀል ታሰራኝ ነው? ለፈው የተገናኘንበት ቦታ 10 ሰዓት ላይ ምንም አይነት ዝባዝንግ አልፈልግም። ብቻህን እኔ የምልህ ምን? እሺ ላከን ግን ማግኘት ሳይኖርብን አይቀርም። እኔ አላቅም፣ ግን ቦቸራ ሰው ገሏል ብዬ አምኜ መቀበል አልቻልኩ። መጣ እሱ ፊት እንደዚህ አይነት ወሬ እንዳታወሪ ይደብረዋልሽ። እንዴት አደራችሁ? አለን። ምን? እሺ ነው የምሰማው። ተራ ላይ ሀሴትን እያስጨነቃን ነበር እየተባለ ነው። ሀቂቅ ነው? ወደ ተራ ልመለስ ነበር፣ ነገር ግን ከቺጋ መጣላቱና መንጋተቱ ለኔ ነው አይመጣው። እና ወዴት እየከተምሽ ነው? አጃቢ ምናምን አያስፈልግም እንዴ? አረ እንደውም ታስፈልጉኛላችሁ። ፓብሎ ደውሎልኝ ነበር። ፓብሎ ቦቸራ ብቻህን አላልኩም? ለምን እንደፈለከኝና ምን እንደምታደርገኝ እኮ አላውቅም። እሺ ለምን ነበር ይዛቸው የመጣው? ልክ ልናስገባህና ሁለተኛ ከህይወቴ እንድትወጣልኝ ልነግረን የመጣሁት። ጆ ምንድነው? ያው ልኬን አስገቡኝ። አለቃ እኔ ልካችሁን አስገባለሁ። አገኛችኋለሁ ሁላችሁም።
ቦቸራ ምን አይነት ጉድ ውስጥ ነው ያስገባኝ? ሲጀመር እኛ ማንን ፓብሎ የምንሳፈጠው እኮ እኛ ማንን አይታችሁታል? ምን እንደሚያክል የሰማይ ስባሪ እኮ ነው የሚያክለው። ፈርታችሁት ነው እንዴ የሮጣችሁት? አይ አይደለም፣ አባሮሽ መጮት ፈልገ። ምን ይላል? እኔንማ ቢያገኘኝ እንደ ብይ ነበር የሚጫወትብኝ። እኔን ደግሞ በኩርኩም ቋ አርጎ ነበር ቦቸራ የሚያሳክለኝ። አረ እኔ ስፖርት መስራት አለብኝ። እኔ የምልሽ ቦቸራ ምንሽ ነው? ኧረ ላሽ ወሬ ምናምን ልቀስሪኝ ባልሆነ እኔ እንደዚህ አይነት ሙድ አይበላኝም። ታስታውቂያለሽ የወንድሙና ያለሽ እናት ስራ የለሽም እንዴ? ሂጂና የባል ሐኪምሽን ባክሽ እዛ ጋር ጠብቂ። ምን አይነቷ ፎንቃ ይገባትም እንዴ? እንዴው መጣ በቃቸው። አንቺ በቆሌ በሽታ እያጠቃሽ ትመላለሻለሽ። አይ አሲፍ ነስኪ አልመጣም። ኧረ ንቀት። አንተ ከኔ ምንድነው የምፈልገው? ከተራው ብሩ ላይ አሁን ብር አንቺ ሁሌ ምሸቅለውን ላንተ መስጠት አለብኝ እንዴ? ማንኝ ብለህ ነው የምታስበው? እንቅፋት አታቂኝም እንዴ? ነው አንቺ እንቅፋት ቦቸራ ተመለሰ። አረ ቦቸራ ይቅርታ። ኦይ ቺክ የሚማታ ጀማ ነበረኝ ማለት ነው። በጣም ነው ማዝነው። ታዲያ መላከ ማልዝራ የራስ ጉዳይ ነው። ሰማኛለህ እንቅፋት። ከዚህ በኋላ ሐሴት አጠገብ ትደርስና አባዬ ትሙት አስቀይማለሁ። አረ በፍጹም አቡ በለኝ ዛሬ። ይኸውልህ ይቅርታ ማደርግልህ ከሐሴት የወሰድከውን ገንዘብ አንድ ባንድ ስትመልስላት ነው። እሺ? አረ ቦቸራ አይመለከትም። ከስ ብታዩ ሰውየውን የኔን 20 እጥፍ ያንተን ደግሞ 5 እጥፍ ይሆናል። ጸብ እኮ ባበጣ አይደለም፣ ዋናው ልብ ነው። እኛም ፓብሎን ስንሳፈጠው ልባችንን ተማምነን ነበረ። ሰውየውን ስናየው ግን እና ቦቸራም ቀደደው ነው የምትለኝ? መሸምጠጥ አንድ ሁለት የለውም። ሲጀመር ከእንዲህ አይነት ሰው ጋር እኮ በጸብ አይደለም በሪጎራ በጨዌ ነው እኮ የምትይዛቸው። እንዴት?
ሀሴቷ እስከ ዛሬ ላስከፎች ነገር ሁሉ በጣም ይቅርታ። ኧረ ጣጣ የለውም። እንኪ በቃ እስከ ዛሬ ወሰድኩብሽ ብር። ቆይ ቦቸራ ነው አይደል እንድትሰጠኝ ያዘዘ? ራሴቷ ራሴ ጸጽቶኝ ነው። እንቅፋት በእናትህ ንገረኝ። ራሴት አው ቦቸራን ግን እንዳንነግራት ብሎኛል። ራሴቷ እንዳታስተቁሪ። እዛ ፍላሽ ውስጥ ያለው ፋይል ሆሊውድ ፊልምን ያስነቃል። ካሜራማን እኮ ነው የሚገርመው፣ የገዛው ወንድሙ። ይገርማል። እሺ እና ቀጣዩ ስራችን ምንድነው የሚሆነው? ቀጣዩ ታርጌታችንማ ቦቸራ። በጣም ጥሩ። ቦቸራ እንደ ኪንጎ በቀላሉ የሚሸወድ ሰው አይመስለኝም። እሱን ለኔ ታዩ። ምን ነው ወንድ አይደለም እንዴ? ቆይኔ ገንዘቡን ተቀበልልኝ ብያለሁ። ያንተን እርዳታ ጠይቄሃለሁ። ሀሴት ተረጋጊ። ቆይ ከኔ ምንድነው የምትፈልገው? ለምንድነው ከህይወቴ የማትወጣልኝ? ቆይ እንቅፋቱን ጊዜ ተራሽ ላይ እየመጣ የሰራሽበትን መውሰድ ነበረበት። እሱን ማስቆሙ ነው ጥፋቴ? ጥፋቱ አንተ እኔን መክዳትህ ነው። እሺ ምናልባት ብትመጣን እንዳይጠፋህ ቤቴ አሁንም እዚያው ነኝ ፍቅር መስታወቴ ጊዜን መስሏል ብለሽ ሐሳብሽ እንዳይጠም እንኳን ጸባዬ ልቤም አልተለወጠም። ስለዚህ መለየት በፍጹም መለየት የሚደረግ ይታዘብ በእድሜ ካልሆነ በሌላ እዚያው ነኝ እኔን እንዳታምኚ አራሻሽ ስውር ነው አንቺ ብትመጪ ቀላል ያለሁት እዚያው ነው ያለሁት እዚያው ነው። የጥፍጥሬ ቀሚስ እርግጠኛ ነኝ ጥፍጥሬን የጠበቅሽው ነው እንዴ? በምን አወቅ? እንቅፋት እኮ ነኝ። የእውነት ጥፍጥሬን ትወጂዋለሽ? እንኳን እኔንም የዝንብ ጠንጋራ ማክሰው ነኝ። አዎ የሚወደድ ነገር እንኳን አለው። የጥፍጥሬን ውስጥ እንደኔ የሚያውቅ ማንም የለም። እናማ እጅሽ ውስጥ ለማስገባት ማታ ሻይ ቡና እያልን ብናወራስ? የምርህን ነው? እሺ ደስ ይለኛል።
እዚህ ሰፈር ነክ? ምን እሺ ዋጅ አልፈልገሽ ነው? እኔ እዚህ ሰፈር ነኝ። አንቺ ግን እዚህ ሰፈር ምን ልትሰሪ መጣሽ? አይ ሰው ፈልጌ ነው። ልታገናኘኝ ትችላለህ? ይቻላል። እዚህ ሰፈር በስሙ የሚጠራ የለም። ሁሉም በቅጽል ስሙ ነው የሚጠራው። ምናልባት ቅጽል ስሙን ካወቅሽ ላገናኝሽ ይችላል። ቾምቤ 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 አይ አይደለም ቦቸራ ቦቸሬ እኔ ቦቸራ በፓብሎ ያሯሯጠኝን በዚህ ሊከሰኝ መሆን አለበት። እናው ምን ፈልገሽ ነው? እንድታገናኘኝ ፈልጌ ነው። ይቻላል።